በጣም ይገርማል። እንግዲህ በልደቷ ቀን እየተደረገ ያለውን ነገር ተመልከቱ። በደስታዋ ቀን ደስታዋን የምትፈልግ ነበር የሚመስለን፣ የምር የምትወዳት ይመስለን ነበር፣ የምር የምታስብላት ይመስለን ነበር። ግን ሆን ብለ በልደቷ ቀን እንግዲህ ሌላ ሴት ቦርሳ ብላታለች። እውነቷን ነው። ይህም ሲያንሳት ነው። ትናንትና እኔ ተቆጥቻት ነበር ስለ ልጅቷ ማንነት ሳናቅ አንስደባት ብዬ ሀይሚም ስትናገራት ለምን ብዬ ነበር። ግን ዛሬ ትክክለኛ ስሟን የነገረቻት እና በጣም መጣ ተላላጠችባት ምናምን ነገር። በዛ ላይ ደግሞ ብሩክ እያደረገ ያለው ነገር በጣም የወረደ ስራ ነው። በጣም በጣም የሚያስጠላ ነገር ማለት የልጅ አሁን ሀይሚን ልጅ ነሽ ምናምን ሲላት ነበር። ለዛውም ዳኒ ቤት ማለት እናነጻጽር ከተባለ ማለት ነው ጥፋትህ በጣም እየበዛ ነው የእውነት ለመናገር ማለት ነውና ያስጠላል። በዛሬዋ ቀን እንኳን ልሆን ብለ ለማናደድ ለማበሳጨት ልጅቷን እየሳምካት ምናምን ነው። ከፈለክ አዝላት መዝሮት ትችላለህ፣ ከፈለክ ጭንቅላት ላይ ማስቀመጥ ትችላለህ፣ ከፈለክ ይዛት መተኛ ትችላለህ። ምንም የሚመለከተ ነገር የለም። ግን ቢያንስ ዛሬን እንኳን ታግስ አታልፋትም። ሀይሚ የእውነቴን ነው ምላችሁ ምክንያት እንዳላት በደንብ አድርጌ ነግሬያችኋለሁ። እንዲህ እየሆነችበት ያለችው ምክንያት እንዲህ አንዴቷ ርር ያለበት እንዲህ በቃ ቁርጣ ትተው እንድትተው ያደረጋት ነገር ብዙ ነገር አለ በውስጧ ማንም ያላየላት ነገር አለ። ግን ሁሉን ነገር ትታ ለመኖር ነው እያሰበች ያለችው። ስሜን አትጥራለች በቃ 10 ጊዜ ጭራሽ እነቀሳታለሁ እያልክ ነው። ያስታውቅብሃል እኮ እሷን ማጣት እንደማትፈልግ። ግን ሀይሚን ለማስቀናት እያደረክ ያለከው ነገር ወይም ደግሞ እየሄድክበት ያለው መንገድ በጣም ያስጠላ የሚወረደ ነገር ነው። እኔ እግዚአብሔርን ሙሉ ቀን ስጠብቅ የዋልኩት የሀይሚ የልደቷ ቀን ጥሩ ቪዲዮዎችን ጥሩ ፕሮግራሞችን ነበረ። ግን ይህንን ፕሮግራም ራሱ እንዳይፖስት እንዳይሰራ አንተ ሆን ብለህ ያልሆነ ነገር ነው ያደረግከው። ከልደቷ እኔ ካልተገኘው ለምን ይተላለፋል አይነት ነገር ነው መሰለኝና ያስጠላል። እየሳምካት ነው የመጣው ከሀይሚ ፊት። ቢያንስ ሀይሚ እግዚአብሔርን ያንተን ያህል ሩቡን እንኳን አላጠፋችም። አልጋ ላይ የተገኘ አንተ ነህ አይደል? ይቅርታ ጠይቃለሁ፣ አውቃለሁ ያለፈ ነገር ነው። ግን አሁንም ደግሞ አንተ ሴት ይዘህ መጣህ እንኳን እሷ እንኳን ወንድ ይዛ ብትመጣ ቢስማት እጅግ በጣም ብዙ ነገሮችን ታደርጋለህ። በእርግጥ ከዚህ በፊትም ሀይሚ ያው የመጡ ሰዎች ነበሩ፣ ገፍተው በጣም አስጨንቋት የመጡ ሰዎች ነበሩና ያኔ በእርግጥ ታግሰ እሷን ለመረዳት ነው እየሞከርክ የነበረውና አሁን ላይ ግን የወጣ በቃ አይን በቃ ያፈጠጠ በቃ ያፈነገጠ ነገር ነው እያደረክ የምትገኘውና ይሄ ነገር ለማንም አይጠቅምምና በልደቷ ቀን እንኳን አንድ ቀን እንኳን መታገስ ያቅታል። በዚህ ልክስ መሳሳሙ ምን አመጣ? ምን አሁን እች ልጅ ሌላ ነገ ሌላ ስሜት ቢሰማትስ? እግዚአብሔርን ትናንትና ከሶሲ ጋር ያደረከው ነገር ኢቭን አልጋ ላይ ዝም ብለን ቁጭ ያልነው ሌላ ከዛ ውጪ ምንም ያደረግነው ነገር የለም ብላል አይደለም ማለት አሁን እሷን እንዲህ ስትስም ምናምን ምን ማለት አይ የሆነ ትንሽ ነገር ያ ነገር ዋጋ አስከፍሎ እስከዛሬ የምትወዳትን ልጅ ሊያሳጣ ጫፍ ደርሶ እንዴት ነው ዛሬ ደግሞ እስከ መሳም የደረስከው? ለዛውም ከፊት ለፊቷ ማለት ነው። ሀይሚ 10 ሺህ ወንድ ማሰለፍ ትችላለች። በነገራችን ላይ ማለት ቆንጆ ናለች፣ አምሮባታል። በጣም ተፈላጊነቷ እየጨመረ ነው ሄደው። እንደውም ከአንተ ጋር ከተለያየች ወይ ደግሞ አንተን አልፈልግም ካለች በኋላ ብዙ ሰዎች በዙሪያ አሉ በጣም የሚፈልጓት ሊቀልቧት ሊወስዷት የሚፈልጉ ብዙ ሰዎች አሉ። ግን እኔ ብሩክ ላንተ ልነግርህ ውስጥ ጥሩ ሰው መልካም ሰው እንደሆንክ አውቃለሁ። ብዙ ጊዜ መከታተለ በጣም ማደንቅ ማበረታታ ሰው ነኝ። አሁንም ይሄንን ልቦናን እንዳይቀይረው ትልቅ መልእክት አስተላልፋለሁኝ። ፈጣሪንም እለምንልሃለሁ። ለምን መሰለ ግን ላንተ አይጠቅምም። በቃ ሀይሜን ህጻንሽ ምናምን ስትል ነበር። አንተ ግን እያደረግከው ያለው ነገር በጣም የሚያስጠላ ነገር ነው። አይሆንም። በቃ ቢያንስ በልደቷ ቀን ታገሳት። በቃ ጊዜ ስጣት፣ ተዋት። በቃ ተውኝ ብላለች። በቃ እኔ ውስጤ ብዙ ነገር ይዟል። በቃ ውስጤ ብዙ ነገር ተጎድቷል፣ ብዙ ነገር ሆኛለሁ። ስለዚህ በቃ ተውኝ ነው ያለችው። ሌላ ምንም ነገር አላለችም፣ ከምንም አልደረሰችም። እንደውም በቃ ኢቭን ስጦታውን እንኳን ተመልካች ራሱ እንዲተዋት ያንተ ደጋፊ ነን የሚሉ ሰዎች እንዲተዋት እንኳን ያንተን ስጦታ ለቃቅማ ለመመለስ ወስና ነበረ። ያ ነገር ማረጓ ጥሩ ባይሆንም ግን ማረፍ ፈልጋ ነው ባጭሩ። በቃ ሰው የሰው ድምጽ ሁሉ ያስጠላት። በቃ መሯታል። ከባድ ነገር ነው እየተሰማት የሚገኘውና ያ ነገር እያለ ዛሬ ላይ ግን እንዲህ ተነስተ ጭራሽችን ማለት በጣም ነው ያስጠላች። ዛሬ ደግሞ እች ልጅ ትናንትና ሳላቃት እንዴት ሰድባታለሁ ሳላቃት እንዴት አወራለሁ ብዬ ነው ስለሷ ዝም ያልኩት፣ ምንም ነገር ሳለል ያለፍኩት። እንደውም ሀይሚን ራሱ እሱን ነው እንጂ መሳደብ ያለብሽ፣ እሱን ነው መቆጣት ያለብሽ፣ ስለሱ ነው እንጂ ማውራት ያለብሽ። እሷን ለምን ነካሻት? አዲስ ሰው ናት፣ ነይ ብሏት ነው የመጣችው። ሌላ ምንም የተፈጠረ ነገር የለም ብዬ ነበር። ግን ዛሬ ላይ ብሩክን ይቅርታ ጠይቅ። ኧረ በእናትሽ ሌላ ስምትዩ ነገር የለሽም? እንደውም አለ በቃ አርቲስት ስለተዋወቅኩኝ በህይወቴ ላይ አርቲስት ሰው ስላገኘው እድለኛ ነኝ ምናምን አለ። እስኪ አብራቱንና ከሁለሳም ሀይሚ የተናገረችው ነገር ቃል በቃል ደርሶ ታይዋለ። ከሀይሚ ውጭ ወደ ውጭ። በእርግጥ ከሀይሚ ሴት ሌላ ሴት የለም ማለት አይደለም፣ ወይም ደግሞ ከሌላ ሰው ጋር መሆን አትችልም ማለት አይደለም። ልትሆን ትችላለህ፣ ግን ሀይሚን ማግኘት አትችልም። ግን በዚህ ልክ የእውነት የሆነ ጊዜ ሰጣት እንኳን እች ልጅ ምን ሆና ነው ብለህ ሁሌ እንደምትረዳት እንኳን ይቅርታ መጣ ይቅርታ ብቻ ሳይሆን እች ልጅ ምክንያቷ ምንድን ነው? ሰበቡ ምንድን ነው? እንዲህ እንድትሆን ያደረጋት ነገር ከመሬት ተነስታማ ሊሆን አይችልም።
እቺ ልጅ የሆነ ነገር ሆናለች ብለህ እንኳን አንደርስታንድ ልታረጋት ልታገናዝብ አልቻልክ። ይቅርታ ጠይቃል፣ አንድም ሁለት ሶስት 10 ጊዜም ሊሆን ይችላል። ይቅርታ ጠይቃል፣ ተመልካችንም በደንብ እንትን ብላል ምናምን። ነገር ግን ያ አይደለም ዋናው ነገር። ዋናው ፖይንቱ ይሄ አይደለም። በአጭሩ በቃ ውስጧ ምንድነው የተፈጠረው ነገር፣ ምንድነው ያስቀየምኳት፣ ምንድነው የበደልኳት ነገር ብለህ ራስን መፈተሽ መጠየቅ ነበረብህ። ጭራሽ ነገሩ እንዲባባስ ነው ሌላ ሴት ይዘህ የመጣውና አትጠቅመም። ሲጀመር ነገር አውጥታ ትጥላለችና ሀይሚን ለመማታት እየሞከርሽ ነው። እኔ ሀይሚን ነው አሁን ላይ መቆጣት የምፈልገው። ብሩክን ተይው በቃ። አንቺ ተከፍተሻል፣ አዝነሻል፣ የእውነት አለሽ፣ በጣም በቃ ውስጥሽ ደምቷል ምናምን ነገር፣ ብዙ ነገሮች፣ ብዙ ህመሞች አሉብሽና በቃ ከነሱ ራቂ ነው የምልሽ። እኔ ሌላ ምንም ልልሽ አልችልም። ብሩክ አንቺን ስምሽን ሁላ መነቀስ አለብኝ ወይ ደግሞ መነቀስ ፈልጋለሁ እያለ ነው የሚገኘውና ከፈለገ ይነቀስሽ። ምን አገብ ጠራሽም አልጠራሽም በቃ ኬርለስ ሆነሽ ጸጥ ማለት ነው ያለብሽ። ለምን ብሩክ እየሄደበት ያለው መንገድ ፈጠነ፣ በጣም አፈጣጠ ነው። ምንድን ነው የሚቀናኑ ሰዎች በተለይ በጣም ያናድዱኛል። ሁሉም ሰው እኮ ፈላጊ አለው አይደል? በዚህ ምድር ላይ ሲመጣ ለአዳም ሔዋን አላት፣ ለሔዋንም አዳም አለች፣ አዳም አለ አይደል? እንደዛ ነው። ሁሉም የየራሱ ቢጥ ያለው ወይ ደግሞ የየራሱ የተሰጠው የተጻፈለት ሰው አለ አይደል? ማንም ብቻውን ሊሆን ፈጣሪም አይፈቅድም። የእውነቴን እምላችሁ ግን እኔ ካንቺ እበልጣለሁ፣ እኔ ካንቺ የበለጠ ሴት አገኛለሁ፣ እኔ ካንተ የበለጠው እንዳገላ መባባል የለባችሁም። ክፉ ቃል መነጋገር የለባችሁም። እና ሀይሚን ደግሞ በጣም እያስገደድካት ነው እንድትናገረ ምናምን ነገር ተናገረችኝ ምናምን አንተ አናዳሃት አበሳጭታት ውስጧን። እኔ የሆነ ቀን ላይ ቲክቶክ ላይ አንድ ልጅ በጣም በቃ ስለ ብሩክ ምርር ብሏት በቃ ሀይሚን በደንብ በደግፋ ስታወራ ነበርና ያ ነገር አልተረዳዋትም ነበር በሰዓቱ። ብሩክ ምን አደረገ? ምንም ጥፋት እኮ የለበትም፣ ይቅርታ ጠይቃት አይደል ብዬ ነበር። ግን ሀይሚን በዚህ ልክ የእውነት ሊረዳት እንዴት አልፈለግም? እቺ ጅምኑና ነው በዚህ ልክ እንዴት ተናደደችው፣ የተበሳጨችብኝ፣ እንዲያዘነችብኝ፣ እንዲጨከነችብኝ፣ እንዲቆረጠችብኝ፣ ያላንተ መኖር አልችልም ከባድ ነው ያላንተ በቃ ያለችው ሴት ዛሬ ላይ እንዴት ነው ምን አግኝታ ነው ወይም ደግሞ ምን አስቀፍቻት ነው ብሎ ራሱን መፈተሽ መጠየቅ ሲገባው በዚህ ልክ እንትን ማለቱ በጣም አስቸጋሪና በጣም በቃ የወረደ ነገር ነው። ምንም አትጠቅምም። እቺ ደግሞ መጣ መመናቀር የለባትም። አንተስ እንደው የፈለክ ነገር ብትላት እንኳን ማለት ነው ልንረዳ እንችላለን። ስለምናውቀው ባህሪያችሁን ውስጣችሁን ሁለታችሁንም በደንብ ስለምናውቀው በምትናገሩት ልክ እንገምታችኋለን፣ እናውቃችኋለን። እሷ ግን መጣ እንድትመናቀርባት ጥፍጥፍ ማድረግ ነበርባት። ሀይሚ ደግሞ በጣም ኃይለኛ ሆናለች። እግዚአብሔርን ብሩክ ራሱ እየሸሻት እየፈራት አይታችሁታል። በጣም እየፈራት ነው። ልጅቷን ራሱ ጠፍጥፌ ነው ምጥልሽ አለቻት። የምር ሀይሚ በቃ ኮራ ደልቅቅ ቀብረር ነው ያለችባቸው። ቀብራሯ ይመችሽ አቦ ብናትሽ። ውይ በስማ እንዳንቺ አይነት ሰው ይፈጠር በቃ ሺው ነው ይወለድና በቃ ከቆረጠች ቆረጠ፣ አትጥሯት፣ በቃ ተዋት፣ ትኑርበት፣ ህይወቷን ታመሳስ። በቃ ህይወቴን አመሰቃቀልሽው ምናምን ነገር እንዴ ታው እንጂ ብሩክ ተረጋጋ፣ ወደ ራስ ተመለስ። የማይጠቅም ነገር እያረ ምንም እችልሽ ነገር ጥላት ሄዳለች። እግዚአብሔር እንደምትወድ እያወቅ ታውቃለህ። ሀይሚ እንደምትወድ በነገራችን ላይ አንተም እንደምትወዳት ያስታውቃል፣ ፊት ላይ አይነ ላይ ሁሉ ነገር። ግን በዚህ ልክ አንተ ሀይሚን ለማስገመት ነው። በነገራችን ላይ የሆነ ያልሆነ ነገር አድርጎ አሁን እች ልጅ ሀይሚን ከፊት ለፊታቸው አስቆሞ እየሰማት ነበር አይደል? እች ልጅ የሆነ ነገር ብትናገር፣ መጥፎ ንግግር ብትናገራት፣ እሷንም እሱንም ብትናገር እሷን ሀይሚን ለማስገመት ነው፣ ሀይሚን ለማሰደብ፣ ሀይሚን ለማስጠላት ነው እያደረክ ያለው ነገር ብሩክ ማለት ነውና ይሄ ነገር መሆን የለበትም። በቃ የምትወዳት ከሆነ የምታፈቅራት ከሆነ ከቻልክ የእውነቴን ነው አንተ ከእሷ መለየት ካልፈለክ የነበራችሁ ነገር እውነት ከሆነ የእውነት የምትዋደዱ የምትፈላለጉ ከሆነ ተረዳት። በቃ በአጭሩ ጊዜ ስጣት፣ ራሷ ታስብበት። ሌላ ታሪክ ውስጥ እንድትገቡ አታድርጋት። ምን ምንድን ነው የተፈጠረው ነገር ብለ ቀስ ብለ የሆነ ሰዓት ላይ ትነግርሃለች። በምንም ተአምር አንተ ጸባይህን አሳምረ በስነ ስርዓት በትህትና ከጠየካት የማትመልስበት መንገድ የለም እና በጣም ነው ያዘንኩት ዛሬ። ግን እግዚአብሔርን ነው የምላችሁ በልደቷ ቀን እንዲመጣችሁ ሁለታችሁ ስትናቆሯት በማየቴ በጣም ነው ያሳፍራል። እግዚአብሔርን ካንተ ይሄ ነገር አይጠበቅም ነበር። የምር ፕሮግራሙ ላይ አልገኝም ብለ ገና ፕሮግራም ይኖር አይኖር ስለማታውቀው ነገር ብቻ በጣም ብዙ ነገር ስታወራ ነበርና ብሩክ በጣም አዝነንብሃል። እኔ ስጠብቀው የዋልኩት ነገር ሌላ፣ የሆነው ነገር ሌላ፣ የተለቀቀው ሌላ፣ እኔ ስጠብቀው የዋልኩት ሌላ ነው። ብቻ በጣም አስቸጋሪ ነው። ብቻ እኔ እንጃ አላቅም። ሀይሚዬ በድጋሚ ለማንኛውም አትናደጂ። መቃጠል መናደድ የለብሽም። ለምን በብዙ ነገር ትበልጫቸዋለሽ። ቢመጡም አንድን ሰው አለ ባለባበሱ ልንገምተው ምናምን አይገባም። አዎ ባለባበሱ ማንም ሰው ሊገመት አይገባም ምናምን፣ የውስጡን ማንም አያውቅም። ግን አንተ ያመጣት ልጅ በጣም እየተመናቀረች ነው። በቃ የሚያስጠላ ነገር ነው እያደረገች የምትገኘው። ንግግሯ ራሱ እሷ አሁን ምን አግብቷት ነው ስላንተ በዚህ ልክ ይቅርታ ጠይቀው አትጠይቀው? ምን አገባት እንዴ? ለምን ገደል አገባም ከፈለገች ማለት ነው። ሀይሜን በዚህ ልክ ላንተ ዛሬ ሲጀመር ከየት ታውቃለች? በዚህ በሁለት ቀን ውስጥ የምታውቃትን ሴት
ደግሞ ፍርሃት አለበት ዳኒ እንዳይወስድብኝ እንጂ እያለ በጣም የሳቅኩት ግን እንደዛ ሲል ማለት እና ለእሷ እንደዚህ መሆነ በጣም ያሳፍራል። ንግግሯንም አየን እኮ ስትመነቃቀር። ከዛ ሀይሚ ልደረግማ ስትል አንስታ በጥፊ ሩጣ በብሩክ ጀርባ ላይ የተደበቀችው። በእርግጥ እኔ መደባደብን ምናምን አልደግፍም፣ ግን የሆነ ዛለ ቅጥል ለሰትሉ አንስታችሁ ድርግም በማድረግ ጥሩ ነው። እና ሀይሚዬ በልደትሽ ቀን እንደዚህ በመሆኑ እንደዚህ በማጋጠሙ በጣም በጣም አዝናለሁ። ግን ደግሞ አይዞሽ የኔ ቆንጆ፣ ሁሉም ያልፋል። እንኳን ተወለድሽ። ሰዎች ደስታሽን ለማጥፋት ቢሞክሩም አንቺ ህይወትሽ ነው መኖር ያለብሽ ባጭሩ። ታዩ እስኪ ይሄድ እስኪ 1-2 ሳምንት ዞር ዞር ብሎ ይምጣና ከአንቺ የሚበልጡ ሴቶች እንደማያገኝ በቃ አይቶ ተረድቶ ይመለሳል። የምሬን ነው። ታዩ ሊሄድ ያሰበን አትሄድ ማለት ተልፎ ማስረፈር ነው እንዴ? ዞሮ የቱንም ያህል ሀይሚ ብታስቀይም እንዴት ነው በአንድ ሳምንት በ2 ቀን ሌላ ሴት ይዘህ የምትመጣው? በስመ አብ ወልድ። ይሄ እኮ በጣም ነውር ነገር ነው። እግዚአብሔርን ነው የምላችሁ፣ በጣም ነውር የወረደ ነገር ነው። በቃ ምን አሁን ምን ማለት ነው ትርጉሙ? ልታኮርፍ ትችላለህ። 1 ሳምንት ልትዘጋጉ፣ 1 ወር ልትዘጋጉ ምናምን ትችላላችሁ። ለስራ ሌላ ሰው ጋር ልትሰሩ ትችላላችሁ። ግን በዚህ ልክ እሷን ለማስቀናት መሳሳብ ምናምን ነገር አረባናታችሁ ተተከሉ። አንሰማችሁም? ከፈለክ ለምን አዝላት አዞርም? እግዚአብሔርን አዝላት ተሸክማ አዙር። ቦርሳ ብላለች። እውነቷን ነው። ትክክለኛ ስምን ያወጣችላት እችማ ጅራት ናት እንጂ ምን ቦርሳ ብቻ ጅራት ናት። እየተለጣጠፈች አልመጣችም። ኧረ በስመ አብ ተው እንጂ ይሄማ ያስጠላል። እና ቅመሟ መናደድ የለብሽም። ከአንቺ ማንም ሊደርስ አይችልም። ከአንቺ ማንም ሊወዳደር አይችልም። ከአንቺ ማንም ሊነጻጸር አይችልም። ማንም ቢሄዱ ይመጣሉ፣ ቢመጡ ይሄዳሉ። ማለቅ። አንቺ ግን ሁሌም ቋሚ የሆንሽ ሴት ነሽ። በቃ እንቁ የሆንሽ በጣም ዋጋሽ ውድ የሆነ ሴት ነሽ እና እንዲህ መጨናነቅ የለብሽም። ማንም ምንም አለኝ ብለሽ መፍራትም የለብሽም፣ መስጋትም የለብሽም። ነገ ይመጣል። እግርሽ ስር ተንበርክኮ ይመጣል። ያላንቺ በቃ ህይወት ከብዶት ይመጣል። የምሬን ነውና ቅመሟን ብቻ ባጭሩ ዛሬ እንዲሆን በማየቴ በጣም ነው የተናደድኩት የተበሳጨሁት። ግን ደግሞ ማንም ከህይወቷ አያስቆማትም። በቃ ከአቋሟ ማንም ዝንፍ ሊያረጋት አይችልም። ወደፊት እንግዲህ ሀይሚና ብሩክ ብትታረቁ አሁንም ደስ ይለናል። እውነት ለመናገር ተስፋ አላችሁ። አሁንም ብሽሽቁ ቀርቶ አንድ ላይ ብትሆኑ ደስ ይለናል። እስከዛ እንግዲህ ሀይሚዬ ባለሽበት መልካሙን ሁሉ እመኝልሻለሁ። መልካም ልደት ይሁንልሽ ቆንጅት። እድሜሽን ሁሉ በቃ ዘመንሽን ሁሉ ይባርክልሽ። እግዚአብሔር እድሜና ጤና ሰጥቶሽ ረጅም ዓመት እንድትኖሪ ትልቁ ምኞቴ ነው። እንኳን ተወለድ እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ደግሞ የምንገናኝ ይሆናል። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 25,000 ደግሞ ስላስገባችሁኝ እጅግ በጣም ነው አመሰግናችሁ። የምወዳችሁ ማከብራችሁ። በያላችሁበት ሰላማችሁ ይብዛ። አመሰግናለሁ።